ይዋጉሃል ድል አይነሱህም፣ ያሳዱሃል አያጠፉህም፣ ይጠሉሃል ይሸጡሃል፣ ከህልም ግን ሊያስቆሙ አይችሉም። እነሱ እጅግ ብዙ ናቸው፣ ሊበልጡ ግን አይችልም። በጠላት አትበለጥም፣ እግዚአብሔር ካንተ ጋር ነው። ሃሌሉያ! ተወዳጆች እንኳን እግዚአብሔር ጠርቷችሁ ህልም ኖሯችሁ ይቅርና ጠላት በማንነታችሁ የሚጠላችሁ የናንተን መኖር የናንተን መሳቅ የማይወደው ክፉ ጠላት ነው ያላችሁ። መጽሐፍ ቅዱሳችን በራዕየ ዮሐንስ ላይ እንዲህ ተብሎ እንደተጻፈ ይህ ክፉ ጠላት በታላቅ ቁጣ ጥቂት ጊዜ እንዳላውቁ በታላቅ ቁጣ የወረደ የሚዋጋችሁ የብርሃን ጠላት የህይወት ጠላት የእግዚአብሔር መንግስት ጠላት ነውና ያሳዳችኋል ይዋጋችኋል። እናንተን ግን ሊያሸንፋችሁ በፍጹም አይችልም። መጽሐፍ ቅዱሳችን አንደኛ ዮሐንስ ምዕራፍ 4 ቁጥር 4 ላይ እንዲህ ተብሎ እንደተጻፈ እናንተ ከእግዚአብሔር ናችሁ አሸንፋችሁማል፣ በዓለም ካለው ይልቅ በእናንተ ያለው ታላቅ ነው። አያችሁ የድላችሁ ምስጢር ምን እንደሆነ ገባችሁ? ጠላት ምንም ቢበዛ ምንም ቢፎክር ምንም ቢያቀራራ የፈለገውን መሳሪያ ቢጠቀም ሊያሸንፋችሁ አይችልም። ምክንያቱም እናንተ ከእግዚአብሔር ናችሁ፣ ከእግዚአብሔር ተወልዳችኋል፣ እግዚአብሔር ከእናንተ ጋር ነው ያለው። ዓላማ ተልእኮ የሰጣችሁ እሱ እግዚአብሔር ነውና በፍጹም ልትሸነፉ አትችሉም። እግዚአብሔር ከእናንተ ጋር አለ ማለት ግን ጦርነት የለም ማለት አይደለም። የጠላት ክፋትና ተንኮል ይቀራል ማለት አይደለም። በዚህ ሁሉ ግን ታሸንፋላችሁ፣ በዚህ ሁሉ ግን ድል ትነሳላችሁ። የድላችሁ ምስጢርና ኃይል ራሱ እግዚአብሔር ነው። ለዚህ ነው ዳዊት ከብላቴንነቴ ጀምሮ ጠላቶቼ አሳደዱኝ አለ፣ እኔን ግን ድል አልነሱኝም። ቤቱ ኢየሱስ ክርስቶስ መንፈስ በዚህ ውስጥ አለ። ወደ ኋላ አርግጀን ማሊክ yes የተቃጠልክ አይ ኢየሱስ እዩት፣ እግዚአብሔር ከኔ ጋር እንዳለ እዩ ወገኖቼ። አይችልም፣ ጠላት ሊያየኝ አይችልም። በል አሁን በጌታ በኢየሱስ ስም ቀጥ በል። ማነህ አንተ? ማነህ የምታሰቃያት? ማነህ? ሰይጣን ነህ። ምን ትሰራለህ በውስጧ? ቁጭ በል። ስልኩን እንዳትነካ። ቁጭ በል። ምን ትሰራለህ? ህይወት ኋላ ባለሽ ነው የተቀመጥኩት። እኔን አትፈልገኝም እንዴ? ለምን እኔ ስታየኝ ተቃጠልክ? የኢየሱስ ክርስቶስ ደም ምልክት አለ፣ እሱ ነው የሚያቃጥልህ። አንተ ሰይጣን ነህ። ስንት ጊዜ ሆነ? 12 ዓመት። 12 ዓመት። አሁን ምንድነው ሐሳብህ? ለምንድነው የምታሰቃያት? ምንድነው ሐሳብህ? ልገድላት ፈልጋለሁ። አትችልም። ቀጥ በል። በጌታ በኢየሱስ ስም ይዣለሁ። ቀጥ በል። በትክክል ቁጭ በል። ተይዘሃል። እሳት 7 እጥፍ እሳት ጠርቼብሃለሁ። ህይወት ሊሆንላት ኢየሱስ መጥቷል። ህይወት እንዲበዛላት በል። አሁን ልሸኝህ። አንተ ሰይጣን ልሸኝህ። ትሄዳለህ። በል ዘመኗ በል። ልቀቅ። በጌታ በኢየሱስ ስም ልቀቅ። አንድ እንዳትነካት በል። ቁጭ በትክክል ነፍሷን እንዳትነካ አዝዣለሁ። በኢየሱስ ስም አዝዣለሁ። በጌታ በኢየሱስ ስም ቀጥ አንሳት። ማላቲ ጋላስ በጌታ በኢየሱስ ስም መልሳት ብያለሁ። በኢየሱስ ስም አስገባት።
አንሳትና አስገባት። በኢየሱስ ስም አዝዣለሁ። በጌታ በኢየሱስ ስም መልሳት። አንሳት። ወደ አይምሮ መልሳት። ወደ አይምሮ መልሳት። በኢየሱስ ስም ባለችበት ስፍራ ወደ አይምሮ እንድትመለሳት አዘዝ። yes ተበልጪ ሰላም ነው። ተመለሽ እስቲ ነይ ብድግ በይ አንዴ።